እንደምን ሰነበታችሁ? ጌታ የተባረከ ይሁን። የዛሬው መልእክት የማተኩረው ከሐዋርያት ሥራ ምዕራፍ 20 ላይ ያለው ክፍል ላይ ይሆናል። የሐዋርያት ሥራ ምዕራፍ 20 ከቁጥር 18 ጀምሮ እስከ 38 ያለው ክፍል አብረን እናነባለን። Acts chapter 20 verse 19 to 35 ሐሳቡን ለማያያዝ እንዲጠቅመኝ ብዬ ነው ያነበብኩት። በጌታ ስም አነባለሁ። እንዲህ ይላል። ከሚሊጥንም ወደ ኤፌሶን ልኮ የቤተ ክርስቲያንን ሽማግሌዎች አስጠራቸው። ወደ እርሱም በመጡ ጊዜ እንዲህ አላቸው። ወደ እስያ ከገባሁበት ከመጀመሪያ ቀን ጀምሮ በትህትና ሁሉና በእንባ ከአይሁድ ሴራ በደረሰብኝ ፈተና ለጌታ እየተገዛሁ ዘመኑን ሁሉ ከእናንተ ጋር እንዴት እንደኖርኩ እናንተ ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለግሪክ ሰዎች እየመሰከርኩ በጉባኤም በቤታችሁም አወራሁላችሁና አስተማርኳችሁ እንጂ ከሚጠቅማችሁ አንዳች እንኳ አላስቀረሁባችሁም። አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆይሃል ብሎ በየከተማው ሁሉ ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ ክርስቶስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። አሁንም እነሆ እኔ እግዚአብሔርን መንግሥት እየሰበኩ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁና፣ ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚህች ቀን እመሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ ለእናንተ ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ። ስለዚህ 3 ዓመት ሌትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳኑም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ከእኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንዲሁ እየደከማችሁ ድዌዎቹን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን ኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ። አሜን። ይህንን ክፍል ሳስብ የሰጠሁት ርዕስ ስንሰነብትና ስንለይ ትተን የምንሄደው ቅርስ ምንድን ነው የሚል ሐሳብ ላይ ነው የምናገረው። ስንሰነብትና ስንለይ ትተን የምንሄደው ቅርስ ምንድን ነው? ይህንን የመጽሐፍ ቅዱስ ክፍል በዝርዝር ከማየት በፊት ጥቂት ነገር እንደ መግቢያ ልናገር። በስብከቴ ርዕስ ውስጥ 2 ነገሮች አሉ። አንደኛው ቅርስ የሚል ሐሳብ አለው ርዕሱ። ሁለተኛው ደግሞ ጊዜ የሚል ሐሳብ አለው። ከመጀመሪያው ልነሳና ስለምንድን ነው ስለ ቅርስ የምናስበው ብለን እንጠይቅ። ስለ ቅርስ የምናስበው በ3 ምክንያቶች ነው። አንደኛ
ከሰው ሕይወት ጋር ስለሚያያዝ ነው። ሁለተኛ ከሰው አገልግሎት ጋር ስለሚያያዝ ነው። ሶስተኛ ከሰው የሕይወት ዓላማ ጋር ስለሚያያዝ ነው። ከሰው ሕይወት ጋር ይያያዛል ስንል ምን ማለታችን ነው? ሰው የሚኖረው አንድም ለራሱ ወይም ደግሞ ለሌላ ሰው ዓላማ አድርጎ ለሚኖርለት ለሱ ስለሚኖር ነው። ሕይወት ዝም ብሎ አይኖርም። ሕይወት ዝም ብሎ አይኖርም። ሕይወታችን የምንኖርለት አለ። ሁለተኛ አብረን ስንኖር የምንኖረው ሕይወት የአገልግሎት ሕይወት ነው። ምን ማለት ነው? ለራሳችን ብቻ የምንኖር ሳይሆን ለሌሎችም ጭምር የምንኖር ሰዎች ስለሆን ነው። ለወላጆቻችን፣ ለአሳዳጊዎቻችን፣ ለመሪዎቻችን፣ ለፍቅር ጓደኞቻችን ወዘተርፈ እያልን እንቀጥላለን። ግን ቆም ብለን ስናይ የምንኖረው ለካ ሌላውን ለማገልገል መሆኑ ትዝ ይለናል። ሶስተኛው ሕይወታችን ሁልጊዜ ቢሆን ግብ አላት፣ ዓላማ አላት። አንዳንድ ሰው የሕይወቱን ዓላማ ቀድሞ በመጀመሪያ የሕይወቱ አካባቢ የሕይወቱ ምዕራፍ አካባቢ ሊገነዘብ ይችላል። ወይም በመካከለኛ ዕድሜ እያለ ሊገነዘብ ይችላል። ወይም ደግሞ የመሞቻው ጊዜ ሲደርስ ሊገነዘብ ይችላል። ግን ያ ግንዛቤ መቼም ይሁን መቼም ሰው አንድ በጣም በብርቱበት ነገር መጨረሻ ላይ ለምንድን ነው የኖርኩት፣ ለማን ነው የኖርኩት የሚል ሐሳብ ውስጥ ይገባል ማለት ነው። ስለዚህ ስለ ዓላማው ቆሞ ይጠይቃል፣ ያስባል። ስለ ዓላማው መጠየቁ አይቀሬ ይሆናል። ለምን? ይሄ የሕይወቱ አንዱ ግብ ስለሆነ። ስለዚህ ነው ሰው ለሕይወቱም ሆነ ለአገልግሎቱም ሆነ ለዓላማው ሆነ ከኖረ አንዱ አሳሳቢው ጥያቄ መጨረሻ ላይ በሕይወቱ የሚቀርለት ቅርስ ምንድን ነው? በሕይወቱ የሚቀረው መልካም ነገር ምንድን ነው ብሎ መጠየቅ የግድ እንደሆነ ያሳያል። ለዚህ ነው ስንሰነብትና ስንለይ ምን ቅርስ ትተን እናልፋለን የሚለውን ርዕስ የመረጥኩት። ሁለተኛ በዚህ ርዕስ ውስጥ ስለ ጊዜ እናያለን። ስንሰነብትና ስንለይ እነዚህ ሁለት ነገሮች መነሻ ያደረግኩት ከራሱ ከዚህ ከሐዋርያት ሥራ ምዕራፍ 20 ሐዋርያው ጳውሎስ በኤፌሶን በሚሊጥን ለተገኙ የኤፌሶን ሽማግሌዎች የተናገረውን ቃል መሰረት በማድረግ ነው። ይሄ በጣም ወሳኝ ነገር ነው። ስለ ጊዜ ጳውሎስ እንዲህ ይላል በሐዋርያት ሥራ ምዕራፍ 19 ላይ 2 ዓመት እንደገና ምዕራፍ 20 ቁጥር 30 አካባቢ እንዳነበባችሁት ደግሞ ከእናንተ ጋር 3 ዓመት ቆይቻለሁ ብሎ ይነግራል። ሁለተኛ ስለ ጊዜ ሲናገር ምዕራፍ 20 ላይ የመጀመሪያዎቹ ያነበብኳቸው ቁጥሮች መካከል ላይና መጨረሻ ላይ ስለ መለየት ይናገራል። ስለ መለየት ይናገራል። ፊቴን አታዩትም፣ ፊቴን አታዩትም ያለ ሶስተኛ ጊዜ ፊቴን አታዩትም ብሎ ይናገራል። ስለዚህ በእነዚህ የጊዜ ሐሳቦች ውስጥ ጳውሎስ በጣም ብርቱ ነገር አንስቶ የሚናገረው ነገር በሰነበትኩ ጊዜ መካከላችሁ፣ በቆየሁ ጊዜ መካከላችሁ እና ስለያችሁ በሚሉ ሁለት ብርቱ ሐሳቦች ውስጥ የሚከተሉትን ቃላቶች፣ ሐሳቦች ያስተላልፋል። ይሄ በጣም ጥሩ ነገር ነው። በሰነበትኩ ጊዜ መካከላችሁ፣ በቆየሁ ጊዜ ብሎ ብዙ የሚያነሳቸው ነጥቦች አሉ።
ልክ ነው። ለካ ሰው በሰነበተበት በቆየበት ጊዜ ምን መልካም ነገር እየሰራ እንደሆነ ካላሰበ ህይወቱ አደጋ ላይ ነው። ምን መልካም አገልግሎት እያገለገለ እንደሆነ ቆም ብሎ ካልፈተሸ ህይወቱ አደጋ ላይ ነው። ለማን እንደሚኖር፣ ለምን እንደሚኖር፣ እንዴት እንደሚኖር፣ ህይወቱ ለምን መጠቀሚያ እንደሆነ ቆም ብሎ ካላሰበ አደጋ መሆኑን እንድንማር የፈለገ ይመስለኛል። ጥቂት ነገሮች ላንሳ። ጳውሎስ ራሱ የሚያነሳቸው ለሽማግሌዎች እናንተ ጋር በሰነበትኩ ጊዜ በቆየሁ ጊዜ ይልና ስለ ህይወቱ ጥቂት ነገሮች ይነግረናል። አንደኛው እንዲህ ይላል፣ እናንተ ጋር በቆየሁ በሰነበትኩ ጊዜ ህይወቴ በትህትና ሁሉና በእንባ ነው ይላል። ቁጥር 31ም ይሄንን ሐሳብ እናንተ ጋር በቆየሁ ጊዜ በሰነበትኩ ጊዜ የኖርኩት በእንባ ነው ይላል። የእንባ አገልግሎት ነው የነበረኝ። እንግዲህ ያንን ሲያብራራው ከአይሁድ ሴራ ፈተና ደርሶብኝ ነበረ። ሁለተኛ ደግሞ ስለናንተ ስለያንዳንዳችሁም ህይወት ሳስብ በእኔ 3 ዓመት አገልግሎት 2 ዓመት አገልግሎት የቀረልኝ ነገር የማስታውሰው ነገር የእንባ ሰው መሆኔን ብሎ ይናገራል። የእንባ ሰው ነበርኩ። በሐከላችሁ በሰነበትኩ ጊዜ ህይወቴ የእንባ ህይወት ነው። ሁለተኛ እንዲህ ይላል፣ መሐከላችሁ በሰነበትኩ ጊዜ የእግዚአብሔር ምክር ስነግራችሁ ሰነበትኩ። እና ይሄ ቃል በጣም ብርቱ ቃል ነው። ውስጡ ብዙ ሐሳቦች አሉት። የእግዚአብሔር ምክር የሚለው ቃል በአንድ በኩል ወንጌልን የመመስከር ሐሳብ ውስጡ አለበት። በአንድ በኩል ጌታን ነገርኳችሁ ይላል፣ ስለ ንስሐ ነገርኳችሁ፣ በጌታ በኢየሱስ ክርስቶስ ስለማመን ነገርኳችሁ ይላል በአንድ በኩል። ምክንያቱም የእግዚአብሔር ምክር የሚለው ነገር የእግዚአብሔር አጠቃላይ ሐሳብ ማለት ነው። በእንግሊዝኛ the counsel of God የሚባለው በእግዚአብሔር ዘንድ ያለ እሱ የሚፈልገው ምክሩን የሚያሳስብ ቃል ነው። በዚያ መክሬያችኋለሁ ማለቱ ነው። ግን ሌትና ቀን እነሱ ጋር በእንባ ከሰነበተ ደግሞ የእግዚአብሔር ምክር የሚለው ሐሳብ ትንሽ ዝርዝር ብናደርገው ምን ይሆናል ማለት ነው? እያንዳንዱ ሰው በየዕለት ህይወቱ በገጠመው የዕለት ፈተና፣ የህይወት ፈተና የስደት ጊዜ ነውና ስደት ከስደት ጋር የሚያያዙ ብዙ ጉዳዮች አሉና በእነዚያ ሁሉ ውስጥ ምናልባት ተስፋ መቁረጥ፣ ምናልባት ማዘን፣ መበሳጨት፣ ምናልባት ወደ ኋላ ለማፈግፈግ ወገኖች ተሰምቷቸው ሳይሆን አይቀርም። እኔ እንዲህም እንዳትሆኑ ከእምነት እንዳትመለሱ ምንም የእግዚአብሔር ምክር አላስቀረሁም። መሐከላችሁ በሰነበትኩ ጊዜ በእንባ ነው የቆየሁት፣ ደግሞም የእግዚአብሔር ምክር እየነገርኳችሁ ነው የቆየሁት የሚል ሐሳብ ይነግረናል። እንዲያውም ምንድነው የሚለው? ቁጥር 21 ላይ ብትመለከቱ በየቤታችሁ አወራሁላችሁ፣ አስተማርኳችሁ እንጂ ከሚጠቅማችሁ ሁሉ አንድ ነገር እንኳን አላስቀረሁባችሁም። በሰነበትኩ ጊዜ እናንተ ጋር በእግዚአብሔር ምክር አገለገልኳችሁ። ሶስተኛ ነገር ጳውሎስ የሚያነሳው እናንተ ጋር በሰነበትኩ ጊዜ ራሴን እየረዳሁ ራሴን እያገዝኩ ሌሎቹን እያገዝኩ ነው የኖርኩት። እንዲህ የሚል ቃል ጽፎልናል። ቁጥር 33 ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም፣ እነዚህ እጆቼ በሚያስፈልገኝ ነገር ለእኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እናንተ ጋር በሰነበትኩ ጊዜ በነጻ ሕሊና ነው የኖርኩት። እየጠቀምኳችሁ ነውና ጥቀሙኝ አላልኩም። ለእናንተ ጥቅም ነውና የኖርኩት አግዙኝ አላልኩም። ይሄ የምሰራው ስራ የእግዚአብሔር ነውና እርዱኝም አላልኩም። ይሄ የምኖረው ኑሮ ለብቻ የከበደኝና እባካችሁ እንደ ክርስቲያን አስቡልኝ ብዬም አልተናገርኩም።
ለምፈልገው ነገር ለሚያስፈልገኝ ነገር ሁሉ ራሴ ሰርቼ ለፍቼ ከዚያም ከማገኘው ሌሎቹን እገዛ የሚያስፈልጋቸውን ረድቼ አገለገልኩ። በመሐከላችሁ በሰነበትኩ ጊዜ እንደዚህ ነበር የሰነበትኩት ብሎ ይናገራል። መቆያዬ መሰንበቻዬ ይሄ ነበረ። ትዝ ይላችኋል ማለቱ ነው። ምክንያቱም በሚሊጥን ከተማ ጠርቶ ስላናገራቸው ሰው በሰነበተ ጊዜ ምን እየሰራ ነው የሚቆየው? ሰው ጊዜ ባገኘ ጊዜ በቆየበት ቦታና በቆየበት ጊዜ ሁሉ ምንድነው የሚያደርገው የሚለው ነገር ወሳኝ መሆኑን ከጳውሎስ የሕይወት ምስክርነት እንዳስብ ፈልጋለሁ። እኔ ይሄንን ክፍል ሳስብ በጣም ነው የገረመኝ። እንደው አይኔ በርቶ እንደው በቆየው ጊዜ ምን ሰራው፣ በቆየው ጊዜ ምን አደረኩ፣ በቆየው ጊዜ እንዴት ኖርኩ ብዬ እንዳስብ ያደርገኛል። ዝም ብዬ እንዳልኖርኩ ራሴን ቆመ ብዬ እንድመለከት እድል ሲሰጠኝ አይቻለሁ። ጳውሎስ እንደሱ አለ። ይሄን ካለ በኋላ የቀረው የሕይወቱ ምዕራፍ እንዲህ ብሎ ነገራቸው። ነገር ግን አለ ሚሊጥን ላይ ነው፣ ኤፌሶ መምጣት አልቻለም፣ ወደ ኢየሩሳሌም ሊሄድ ነው። ስለዚህ ሽማግሌዎችን የጠራው የሚወደውን ቤተክርስቲያን ወንድሞችና እህቶችን በአይነ ስጋ ለማየት እድል ስላልገጠመው በሽማግሌዎች በኩል ለቤተክርስቲያን የሆነውን መልእክት ሊነግር ነው። እንዲህ አለ፣ አሁን በቆየው ጊዜ መንፈስ ቅዱስ እንዲህ ይለኛል፣ በመንፈስ ታስሬ ወደ ኢየሩሳሌም እንዲሄድ ይመሰክርልኛል። በየከተማው ገና መከራ ይጠብቅሃል እያለ ይመሰክርልኛል። አያችሁ፣ መሐከላችሁ ሆኜ በነበርኩ ጊዜ የደረሰብኝ ነገር ብቻም ሳይሆን አሁንም የጌታ መንፈስ ቀጥሎ እስረኛ ነህ ይለኛል። የመንፈስ እስረኛ ነህ ይለኛል። ዝርዝሩን አልነገረኝም። ስለዚህ ይሄ የሚመስለኝ የእናንተን አይን በስጋ እንደገና የማላይበት ጊዜ ይመስለኛል እና የምንለያይበት ጊዜ ይመስለኛል። ብፈልግም የማላገኛችሁ ብትፈልጉኝም የማላገኝበት ጊዜ ይመስለኛል። ምን እንደሆነ አላውቅም። ስለዚህ ብኖር ከእናንተ ጋር ቀጥዬ እንዲሆን የምፈልገውን ነገር በሌለሁበት ጊዜ እንድትቀጥሉ የምፈልገውን ነገር ዛሬ አደራላችኋለሁ በማለት ይጽፋል። ብኖር የሚሆነውና ማስቀጠል የምፈልገውና በሌለሁም ጊዜ እንዲሆን የምፈልገው ነገር ብሎ ይናገራል። አንድ ምሳሌ ልንገራችሁ። ምሳሌውን የሰማችሁ ሰዎች እንደኔ ከሰማችሁ እኔ የሰማሁት ይሄንን ነው። በሌላ ቨርዥን ሰምታችሁ ከሆነ ወይ ለኔ ነገሬ ትክክል አይደለም ሊሆን ይችላል፣ እናንተ ፍረዱ። እኔ ግን እንደሰማሁ ልንገራችሁ። ሰውየው በቤተ ክርስቲያን አገልግሎት ውስጥ እያገለገለ እያለ አብሮ ከሚያገለግላቸው ሰዎች ከዋናው ጀምሮ አይስማማም ነበር አሉ ነው። እና መሰናበት እንዳለበት ሆነና የስንብት ፕሮግራም ተዘጋጀ አሉ። እና በስንብቱ ፕሮግራም ላይ አሰናባቾቹ ምን አሉ? እንዲያው የምትናገረው አንዳች ነገር ቢኖርህ እንድትናገር እድል እንስጥህ ብለው እድል ሰጡት አሉ። እና ሰውየው ተነስቶ አብርሃም ይስሐቅ ልጁን ሊሰዋ የሄደበትን ታሪክ የዘፍጥረት ታሪክ አነሳና እንዲህ አሉ። አብርሃም ነው ይሄንን ያለው። እሱ ግን ያን ጥቅስ አነበበ። እኔና ልጄ ለእግዚአብሔር ልንሰዋ እንሄዳለን
እናንተ ግን በዚህ ከአህዮቹ ጋር ቆዩ ይላል መጽሐፉ። እና ጥቅስ ነው ያነበበው ብዬ ነው ማስበው። በጎን አልተናገረም ብዬ ነው ማስበው። ግን የኔ ጉዳይ እሱ አይደለም። ሰው ቆይቶም ሰንብቶም ሲለይም መልኩ ይለያያል። ሲሰነብትም ወይ መልካም ይሰራል ወይ ክፉ ይሰራል። ሲለይም ወይ መልካም ይመኛል ወይ ክፉ ይመኛል። ወይ ደግ የበረከት ቃል ይናገራል ወይ የእርግማን ቃል ይናገራል። ጳውሎስ መሰናበቱን ሲያውቅ በቅርስነት በቤተ ክርስቲያን ሕይወት ውስጥ እንዲኖር የፈለገው መልካም ነገር ነው። እንዲህ የሚሉ ቃላቶችን ተነግሮናል። እንዲህ አለ፣ እኔ ባልኖርም እናንተን መንፈስ ቅዱስ መርጧችኋል። እናንተን መንፈስ ቅዱስ መርጧችኋል። ቁጥር 28 የምናውቀው ጥቅስ ነው። ይሄ ማለት ነው መንፈስ ቅዱስ እናንተን የሕዝብ እረኞች አድርጎ መርጧችኋል። የሕዝብ እረኛ ናቸው። ጳውሎስ ይሄንን በቀጥታም ባይሆን በተዘዋዋሪ መንገድ በሰነበተበት ጊዜ ኤፌሶን በቆየበት 2-3 ዓመት ጊዜ ይጨነቅ የነበረበትን ይኖረው የነበረውን ሕይወት ነው መልሶ የሚያመጣው መልሶ የሚናገረው። እኔ እናንተ ጋር ስኖር እኔ ሰው አገልጋይ ነበርኩ። እኔ ስለ ሰው ነበር የሚጨንቀኝ። እኔ ሰዎች የእግዚአብሔር ምክር እንዲሰሙ ነበር የሚጨንቀኝ። ሰዎች በእግዚአብሔር ምክር እንዲተጉ ነበር የሚጨንቀኝ። የእግዚአብሔር ሰው ሆነው እንዲገለጡ ነበር የሚጨንቀኝ። የማለቅሰው የማነባው ስለነሱ ነው። ሕይወቴ ሰው ተኮር ነበር። የሰው ሕይወት እረኛ ነበርኩ። እናንተም የሕዝብ እረኛ ናችሁ። ሕዝብ ጠብቁ፣ ሕዝብ አክብሩ፣ ሕዝብ ውደዱ፣ ሕዝብ ፈልጉ፣ ሕዝብን አግዙ፣ ለሕዝብም አልቅሱ። ለዚህ ተጠርታችኋል በማለት ይናገራል። እንዴት ደስ የሚል ሐሳብ ነው። ማየት የምፈልገው ቅርስ ይሄ ነው። በሌለሁበት ጊዜ አብቦ ማየት የምፈልገው ይሄ ነው። ሁለተኛ ማየት የምፈልገው በሌለሁ ጊዜ ማየት የምፈልገው እናንተ ለራሳችሁም ለመንጋውም ስትጠነቀቁ ነው ማየት የምፈልገው። ለራሳችሁም ለመንጋውም ተጠንቀቁ ማለት ወደ ኋላ ሄዶ ዝርዝር ነገር ያነሳ ይመስለኛል ባይጻፍም። ምክንያቱም እንዲህ ይላል ቁጥር 19 ላይ እስያ ከገባሁ ጊዜ ከመጀመሪያ ቀን ጀምሮ ከአይሁድ ሴራ በደረሰብኝ ፈተና ለጌታ እየተገዛሁ ዘመኑን ሁሉ ከእናንተ ጋር እንዴት እንደኖርኩ እናንተ ታውቃላችሁ። አያችሁ፣ አገልግሎቴ ሁሉ የመከራ፣ የስደት፣ የመገፋት፣ የመጠላት፣ ያለማረፍ፣ የብሶት፣ የሰቀቀን ሕይወት እንደሆነ ታውቃላችሁ ዘመኑን ሁሉ። እና እናንተም መንፈስ ቅዱስ እናንተን ከሾመ ለራሳችሁ ተጠንቀቁ፣ ለመንጋውም ተጠንቀቁ። ዘመኑ እንደሆነ የስደት ነው። ጳውሎስ እሱ ማለቱ ነው። ዘመኑ እንደሆነ የስደት ነው። የግል ሕይወትን ይፈትናል፣ የጋራ ሕይወትን ይፈትናል፣ የግል አገልግሎትን ይፈትናል፣ የጋራ አገልግሎትን ይፈትናል። ተጠንቀቁ። የራሳችሁንም ሕይወት ተጠንቀቁ፣ የሰውንም ሕይወት ተጠንቀቁ፣ ለሰውም ሕይወት ተጠንቀቁ ብሎ ያሳስባል። እኔ እንዲህ ነበር የኖርኩት ይልና በዚያ በመከራ ጊዜ መከራ ሲጫጫነኝ ለጌታ ከመገዛት አልደከምኩም። በመከራዬ ውስጥ ለጌታ ነው የተገዛሁት። ገዢ ጌታ ነበረ።
የምኖርለት ሕይወቴ ጌታ ነበረ የማከብረው ጌታ ነበረ ለሱ ተገዝቻለሁ እንዲህ አይነት በመከራና በመገዛት ጭንቅ ውስጥ ነው ያለፍኩት ለኔ የመዝናናት እምነት የመዝናናት ሕይወት የሚባል ነገር የለኝም ስለ ክርስቶስ መከራ መቀበልና ስለ ክርስቶስ እየተገዙ ወንጌልን መስበክና ቤተክርስቲያንን ማገዝ የኔ ጭንቅ ሕይወት ነው ተጠንቅቄ ነው የኖርኩት እናንተም መንፈስ ቅዱስ ለዚህ ከጠራችሁ ለናንተም ለራሳችሁ ለመንጋውም ተጠንቀቁ እንዲያው ከሰነበታችሁ አይቀር ከኖራችሁ አይቀር እዚህ ነኝ ካላችሁ ይሄን ያህል ጊዜ ነው የቆየሁት ካላችሁ እስኪ ምን ቅርስ ትታችሁ ልትሄዱ ነው በሌላችሁ ጊዜ ሰዎች ምን ብለው ይጽፋሉ ምን ብለው ያወራሉ ምን ብለው ይመሰክራሉ የትኛውን ነገራችሁን ያነሱ ይሆን ጳውሎስ እሱን ነው ከኖራችሁ እኔ ባልኖርም እናንተ ስትኖሩ ማየት ፈልጋለሁ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ብሏልና ጵጵስና የሚለው ሐሳብ በአጭር አማርኛ የበላይ ተመልካች ማለት ነው እና እንዲህ ማለቱ ነው ምተውላችሁ ቅርስ እንዲያው ተመልካች ሁኑ እንዲያው ህዝቡን ተመልከቱት ከላይ ሆናችሁ ተመልከቱት ህዝቡን ህዝብ ተኮር ሁኑ ምእመን ተኮር ሁኑ እና ህዝቡን እዩት ስታዩ ምን እንደጎደለው እዩ ስትሰሙ ስትወስኑ ስታቅዱ ህዝቡ ብላችሁ አቅዱ ህዝቡ ምን ይፈልጋል በሉ ተመልከቱ ፍላጎቱ ይሄ ነው የቤተ ክርስቲያን እረኝነትና ህይወት ይሄ ነው በህይወት ያየሁት ከሰማችሁ አይቀር ስለ ህዝብ ስሙ ካያችሁ አይቀር ለህዝብ እዩ ከወሰናችሁ አይቀር ለህዝብ ወስኑ ምክንያቱም መንፈስ ቅዱስ እናንተን የመረጠው ተመልካች እንድትሆኑ ነው ለምን ካላችሁ በቤተ ክርስቲያን ውስጥ ተመልካች የሚጠፋበት ጊዜ አለ ሰው መሐከል ሆኖ ተመልካች የሚያጣበት ጊዜ አለ አገልጋይ በመሐከል ሆኖ ተመልካች የሚያጣበት ጊዜ አለ ሰው አብሮት በሚያገለግሉበት አገልጋዮች መሐከል ሆኖ አገልጋይ የሚያጣበት ጊዜ አለ ተመልካች የሚያጣበት ጊዜ አለ በሌለው ጊዜ ስለያችሁ ቀጥሎ እንዲሆን የምፈልገው እንዲያው ሰው ተመልካች ብትሆኑ እስኪ ሰው ነው የበጎችን መልክ እወቅ ይላል አይደለ መጽሐፉ እስኪ አብረ የምታገለግልን ሰው እስኪ ተመልከተው እንደው አይንህን ፍጥጥ አድርገህ ይው ማለት አይደለም እንደው እስኪ ስለከሌ አስብ እስኪ ስለከሌ ጸልይ እስኪ ቤተክርስቲያን ስለ አገልጋዮቿ ተጸልይ አገልጋዮቿ ስለ ቤተክርስቲያን እስኪ ይጸልዩ ይዩ ምን ይታያችኋል ሰው ተመልካች ይፈልጋል ጳውሎስ እሱን አንስቶ ይነግረናል በሌለሁበት ጊዜ እንደው እንዲቀር የምፈልገው ቅርስ አድርጌ የምተው ይሄንን ነው ብሎ ይናገራል ሌላም ልጨምር ለምንድነው ጳውሎስ ይሄንን የተናገረው ቁጥር 30 ላይ እንዲህ ይለናል ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ ሁለት ነገር ነው የሚናገረው ተመልካቹ ነው ያልኩበት ምክንያት የሚገቡ ሰዎች አሉ መሐከላችሁ ሰዎች አሉ ምን የሚያደርጉ ጨካኞች መጽሐፉ ነው የሚለው የማይራሩ በሁሉም መንገድ የማይራሩ ስብዕናን እንኳን የማያስቡ ሃይማኖትን እንኳን የሃይማኖት ትምህርትን እንኳን ተመርኩዘው ለሰው የማይራሩ ጨካኞች ተኩላዎች ካገኙ የሚቦጫጭቁ በህብረት የሚገሉ የሚያጠፉ ናቸው ተኩላዎች እንዲህ አይነት ሰዎች እንዲገቡባችሁ አቃለሁ ባልኖርም አቃለሁ ሁለተኛ በመካከላችሁም እንዲነሱ አውቃለሁ ዳው መሐከላችሁ ያሉትም ደህና የነበሩ ድንገት ሊለወጡ ይችላሉ እና ከመሐከላችሁ ተነስተው ህዝብን የሚጎዱ የሚሆኑ ሰዎች ይነሳሉ እስኪ ተመልከቱ ተመልካች ሁኑ ይልና አራተኛውን ነገር ይነግረናል
አራተኛው ነገር ያው ቅድም አንስቼዋለሁ 3 ዓመት ሌትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። እኔ እንደሆንኩ መካከላችሁ የኖርኩት እያለቀስኩም እየገሰጽኳችሁም ነው። ተጠንቀቅ እያልኩ ነው የኖርኩት እንጂ አይዞህ ብዙ አላልኩም፣ በርታ አላልኩም። ብዙ ያልኩት ተጠንቀቅ እያልኩ ነው የኖርኩት። ተጠንቀቁ እናንተ ሰዎች። ያውቃል ትግሉን። ግማሽ ከአሕዛብ ግማሽ ከአይሁድ የመጡ ሰዎች ያሉበት ቤተ ክርስቲያን ነው። ውጥረቱን ያውቀዋል። እና ይሄንንም ያንም ሲያገኝ ተጠንቀቁ እያልኩ ነው የኖርኩት እና እያስጠነቀቅኩ ነው የኖርኩት። እና ተመልካቹ ነው በህይወታችሁ ውስጥ ሰው ተመልካቹ ነው። የመጨረሻው ሐሳብ እኔ በሌለው ጊዜ በህይወታችሁ ውስጥ እንዲሆን የሚፈልገው ሌሎችን እየደከማችሁ እየሰራችሁ የራሳችሁን ኑሮ ኑሩ። እየደከማችሁ እየሰራችሁ ለራሳችሁ ፍላጎት የሚሆነውን ነገር ከራሳችሁ ድካም አገኙ። በሃይማኖት ዓለም እንደሆነ ጥንትም እንደሆነ አሁንም እንደሆነ ወደፊትም እንደሆነ ሰዎች በሃይማኖት ዓለም ውስጥ ሆነው ሃይማኖተኝነትን ለኑሮ መጠቀሚያ ያረጉታል። ድሮም ፈተና አለ፣ አሁንም አለ፣ ወደፊትም ይቀጥላል። ምን ብለው አይ እናንተን ነው ማገለግለው ለምን ዝም ትላላችሁ? አብሉኝ እንጂ አጠጡኝ እንጂ ብለው በእናንተ ላይ ሊከብዱ ይችላሉ። ወይም ይሄ መንፈሳዊ ስራ የሚያስፈልገው ይሄ ነው ይላሉ፣ በእናንተ ኑሮ ላይ ይከብዳሉ። ወይም ምን ያልችልም እናንተ እርዱኝ ይላሉ። ለምን ቢባል በቃ እግዚአብሔርን ስራ ነው አምሰራው ይላሉ። ሃይማኖትን መጠቀሚያ ያደርጋሉና ብትችሉ ከኔ ተማሩ። እኔ በሌለው ጊዜ ማየት የምፈልገው የሚለምኑ ሰዎች የሚለምኑ ወይም የሚመጸውቱ ምእመናን ሳይሆን በመመጽወት እንደጸደቁ የሚመስላቸው በመስጠታቸው መንፈሳዊነት እንዳላቸው የሚመስላቸው አይነት ሰዎች እንዲበዙ አይደለም የምፈልገው። እኔ እንደውም ሁሉም አቅም አግኝቶ እየሰራ አቅም የሌለውን እየደገፈ ቢኖር ነው የምመኘው። እና ጌታም ቢሆን እንደዚህ ብሏል፣ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ በመስጠት ብትባረኩ። ይሄን ነው ይሄም ምሳሌ ትቼላችኋለሁ ትጉ ብሎ ጳውሎስ በሁለቱም መንገድ አብሯቸው በሰነበተ ጊዜ በመልካም አገልግሎት መልካም ምሳሌ ሆነ። ወደ ህይወቱ ፍጻሜ ሲደርስ ሊደረግ የሚገባውን መልካም የወንጌል አገልግሎት የቤተክርስቲያን አገልግሎት አደራ ብሎ አለፈ። አንተና እኔ ዛሬ እዚሁ ማህበር እዚሁ ሀገር እግዚአብሔር በሰጠን እድሜ እንሰነብታለን። እንደው ስትሰነብት ምን ብትሰራ ይሻላል? እንደው ምን እያረክ ብትኖር ነው የሚሻለው? እንደ ጳውሎስ መልካም ነገር እየሰራህ ማለፍ? እንዲያው ነገ ሲጠቀስ እንዲህ ነበርኩ አገለገልኩ የሚያሳይ መልካም ምስክርነት ሰርተህ ነው የምታልፈው ወይስ ሌላ ነገር? እንደው ድንገት ዛሬ ብንፈለግ እንደው ድንገት ዛሬ ትሞታላችሁ ቢባል እንዲያው በቤተ ክርስቲያን ውስጥ ትተኸው መሄድ የምትፈልገው ቅርስ ምን ይሆን? እምነትህን ይሆን? ምሳሌነትን ይሆን? አስብበት። ከሰነበትንና መለየታችን ላይቀር በመልካም አገልግሎት መልካም ምስክርነትን ትተን እንድናልፍ እግዚአብሔር ይርዳን።